ሰላም ሰላም ተማሪዎቻችን እንዴት ናችሁ? የባለፈው ቶፒክ እንዴት ነበር? አሪፍ እንደሆነ ተስፋ አደርጋለሁ። ከዚህ በፊት ያው ቻፕተር 6 ሂስትሪ ጀምረናል። ዲስ ኢዝ ዘ ላስት ቶፒክ ዳት ዊ ዊል ሲ ቱዴይ እና ነገሮች አሪፍ ናቸው። ብቻ እየጨረስን ነው። ባለፈው ቶፒክ ላይ እንግዲህ ኢትዮጵያ በጣም ትርምስምስ ውስጥ እንደነበረች እና ጣሊያን ወደ ኢትዮጵያ ገብታ አዲስ አበባ ውስጥም ገብታ ብዙ ሉቲንጎችን ወይም ዘረፋዎችን እየፈጸሙ አንዳንዶችን እየገደሉ አክቹዋሊ በጣሊያን ባይሆንም በሌሎች በሺፍታዎች ምናምን በጣም ብዙ ትርምስምስን እንደነበረ አይተን ነበረ በባለፈው ቻፕተር እና ሶ እና እንዴት አዲስ አበባ ኢትዮጵያ እንዴት ነው አሁን ያለችበትን ቦታ የያዘችው? እንዴት ኢትዮጵያ ከጣሊያን ግዛት ልትላቀቅ ቻለች የሚለውን ዛሬ ነው የምናየው ማለት ነው። እንግዲህ ፔትሪያቲክ ሬዚስተንስ ሙቭመንት የምንላቸው በጣም ሰዎቹ አሁን ኢትዮጵያውያን አዩና ነገሩ አሁን ቀላል እንዳልነበረ አዩ። ስለዚህ በጣም አሁን የሆነ መቃረን ብቻ ሳይሆን ፎርስን ለመጠቀም ነበረ የተገደዱት በዛን ሰዓት ማለት ነው። በተቻለ አቅም ጣሊያንን ከኢትዮጵያ ለማስወጣት ሶ here we say the first phase of resistance was waged by commanders of በሳውዘርን ፍሮንት የነበሩ ኮማንደሮች ነበሩ። ባለፈው እንደተማሩ ራስ ደስታ ዳምጠው፣ ደጃች በየነ መሪ፣ ደጃች ገብረ ማርያም ጋሪ and a five prolonged assault on the capital involving አስፋወሰን and አበራ ካሳ፣ ደጃች ባልቻሳፎ፣ ባላምባራስ ወይም ሌተር ራስ ከዛ በኋላ ራስ የተባለው ማለት ነው። አበበ አረጋይ፣ ደጃች ፍቅረ ማርያም ይናዱ was also made in the summer of 1936 but it failed for lack of coordination። እዚህ ጋም እንደባለፈው እንዳልነው አምስት ወታደሮች ነበሩ ወይም የጦር መሪዎች ነበሩ። እንግዲህ በ1936 ላይ እነዚህ በሰመር ወይም በ1936 ክረምት ማለት ነው የተላኩ ወታደሮች ነበሩ። ግን ምን ችግሩ? አሁንም ኮኦርዲኔሽን አልነበረውም በዛን ሰዓት። ሳይሴ ቢፎር የሆነ ባለፈው ቶፒክ ላይ ኮኦርዲኔሽን አልነበራቸውም። በዛ ምክንያት ነበረ የኖርዘርን ፍሮንቱ እንትን ያልሆነው ብለን ነበረ። ዛሬም እዚህ ጋር ላክ ኦፍ ኮኦርዲኔሽን ነበረበት ጭራሽ እዚህ ጋር በኋላ እናያለን። ላክ ኦፍ ኮኦርዲኔሽን ብቻ አይደለም ብዙ ችግር እንዳለ እናያለን። አቡነ ጴጥሮስ who was the spirit behind the offensive was executed and become ማትሪ እና ይሄ አቡነ ጴጥሮስ የተባለው ያው ለእነሱ በመንፈሳዊ ዓለም ይረዳናል ብሎ ነበር የሚያስቡት አቡነ ጴጥሮስን ማለት ነው በዛን ሰዓት። ስለዚህ አቡነ ጴጥሮስ ደግሞ ምን ሆነ? ተገደለ በዛን ሰዓት ማለት ነው። ተገድሎ የሚሆን ቢከም ማትሪ ማለት ሰማዕት ሆነ ማለት ነው። አብርሃ ደቡጭ፣ ሞገስ አስገዶም እነዚህ ሁለቱ ወንድሞች አሁን በቃ በጣም ችግር የፈጠሩ ማለት ነው በዛን ሰዓት። አብርሃ ደቡጭ እና ሞገስ አስገዶም ሶሪ ፎር ፕሮናንሴሽን ኢፍ ዜርስ ፕሮብለም እና held a bomb at ግራዚያኒን ጀንተል ልዑል ፓላስ ካምፓኒ 6 ኪሎ ፌብሩዋሪ 1937። ይሄ በጣም ሊመጣ ይችላል ፋይናል ላይ ላይቀር ይችላል። ይችን ነገር ያዟት። እነዚህ አብርሃ ደቦችና ሞገስ አስገዶም ቦምብ ጥሎ ነበረ ግራዚያኒ ላይ ማለት ነው። የት ነበር ሲባል 6 ኪሎ። እዛ 6 ኪሎ ሄዳችሁ የምታውቁ የአዲስ አበባ ልጆች ካላችሁ ኦር ኤኒዋን እዛ ሄዶ የሚያውቅ ሰው ካለ 6 ኪሎ አካባቢ የሆነ እንትን ነበር። አሁን ራሱ አለ እዛ ስታቹ አለች የሆነች ሀውልት ነገር አለች ሹር ሀውልት አለች እና 6 ኪሎ ቦምብ ጥሎ ነበረ ግራዚያኒ ላይ ማለት ነው። ገነት ልዑል ፓላስ በዛን ጊዜ ገነት ልዑል የሚባል ፓላስ ነበረ። እዛ በ1937 ቦምብ ጣሉበት ማለት ነው። wounding him seriously and killing some others እና እሱንም በጣም ጎድተውት ነበር ወይም ተጎድቶ ወይም ቆስሎ ነበረ። እሱ በጣም ቆስሎ ነበረ። ሌሎች ደግሞ በጣም ብዙ ሰዎች ሞተው ነበረ ማለት ነው። some others ብዙ ሰዎች some others the Italian black shirts reacted by እና እዚህ ጋር ነው በቃ ነገርየው ክላይማክሱ የሚደርሰው ማለት ነው። ኢታሊያን ብላክ ሸርት ተብሎ ነበር የሚታወቀው በዛን ሰዓት። የጥቁር ለባሾች የጥቁር ሸሚዝ የሚለብሱት ሪአክትድ ባይ ቾፒንግ ሄድስ። ቾፒንግ ማለት ማረድ ማለት ነው በቃ ባጭሩ። ጭንቅላታቸውን እንትን እየወሰዱ በርኒንግ ዳውን ማቃጠል or another here you can see okay sorry እዚህ ጋር burning down houses
ቤቶችን በማቃጠል with their inhabitants ከእነ ሰዎቹ ማለት ነው። እዛ ውስጥ ከቤት ውስጥ ካሉ ሰው ሆነ ምን ሆነ ከእነሱ ጋር እያቃጠሉ እና ደግሞ ሌላኛው በጣም አስከፊው ፓርት disembowelling thousands in አዲስ አበባ ውስጥ አስብ ውስጥ አዲስ አበባ ውስጥ ያለ ሰው ዲዛምቦል ተደርጓል። ምን ማለት ነው? ይሄ ሰው በህይወት እያለ ላይክ ከውስጡ ኦርጋኑ ይወጣል ማለት ነው። በህይወት እያለ ሆዱ ተቀዶ ላይክ ከውስጡ አንጀቱ ምናምን ይወጣል ማለት ነው። ያሳዩቸው አውጥተው ምናምን ያሳዩቸው በዛን ሰዓት አዲስ አበባ ውስጥ ይሄ ተፈጽሟል ማለት ነው። about 30,000 Ethiopians were reportedly killed in the 3 days እና በ3 ቀን ብቻ 30,000 ኢትዮጵያውያን ተገድለዋል በዚህ ቦምብ ምክንያት ብቻ። አብርሃ ደቦጭና ሞገስ አስገዶም በጣሉት ቦምብ ምክንያት ማለት ነው። ስፔሻል ታርጌትስ ዌር ኤጁኬቲንግ ኢትዮጵያንስ በጣም ታርጌት የተደረገው በዛን ሰዓት የተማሩ ሰዎችን ነበር ኢትዮጵያ ውስጥ ያሉትን። ኖርማሊ ሰው ዝም ብሎ አይደለም የሚገሉት የተማሩትን ማለት ነው። እንግዲህ ኢንክሉዲንግ ሜምበርስ ኦፍ ብላክ ላይን ኦርጋናይዜሽን እና ብላክ ላይን ውስጥ ያሉ እነዚህ ጥቁር አንበሳ ውስጥ ያሉ ጥቁር አንበሳ ስብ ውስጥ አሁን ብቻት እኮ ጥቁር አንበሳ ውስጥ ያሉት ሜዲሲኖች ምናምን ናቸው እና እንደ ኢኦሲ ኢትዮጵያን ኦርቶዶክስ ቸርች 297 monks were executed in ደብረ ሊባኖስ ሞናስሪ ነው። በደብረ ሊባኖስ ገዳም ውስጥ ወደ 297 ሞንክስ ወይንም እነዚህ ምንድን የሚባለው ሞንክስ በአማርኛ ላይክ መኖክሴ ሞንክስ ዌር ኤክስኪዩትድ ኢን ደብረ ሊባኖስ ሞናስትሪ በደብረ ሊባኖስ ሞናስትሪ ይችን ነገር ያዟት 297 መነኩሴዎች ናቸው። ደግሞ ሜይ 21 1937 ላይ ነው ማለት ነው። ይህ የተካሄደው ደግሞ የት ነው? በደብረ ሊባኖስ ገዳም ውስጥ ነው። ኦኬ አሁን እየጨረስን እንገኛለን። So this reign of terror marked the transition from conventional resistance to guerrilla warfare አሁን ይሄ በጣም የሆነ ኮንቬንሽናል የሆነ ወይም የሆነ በቃ ኖርማሊ ሬዚስት ብቻ ማድረግ ሳይሆን አሁን የሚያስፈልጋቸው በጣም ይባስ ብሎ እስከ ቸርች ድረስ እስከ ሞናስትሪ ድረስ ስለገቡ በዚህ ሰዓት የኢትዮጵያ ሕዝብ ሁሉ መዋጋት እንዳለበት አሰበም ማለት ነው። በጣም ግሪል የሆነ ዋርፌር ወይም ጦርነት ሰከንድ ፌዝ ሁለተኛው ጦርነት ማለት ነው። ፈርስት ፌዝ የተባሉ ዋን ፈርስት በባለፈው ቪዲዮ ነው ማለት ነው። ዴር አር ዋዝ ዘ ውመን ሁ ሌድ ዴር ኦውን አርሚ ላይክ ሊኬለሽ በያን who was captured after an Italian air bombardment in January 1941 እና ምንድን ነው እቺ ልኬለሽ በያንም እንደዛው የፔትራቲክ ሬዚስታንስ ይዛ ነበር የመጣችው፣ ግን እሷ ተገደለች ከተባለ በጃንዋሪ 1941 ላይ ጣሊያን የአየር ኃይል ጥቃት ፈጽማ ነበረ። በዛን ሰዓት ነበር የተገደለችው። ከበደች ስዩም አለች the wife of ደጃች አበራ ካሳ የአበራ ካሳ ሚስት ከበደች ስዩም ሜንቴድ ፒስ ኤንድ ኦርደር ሳላሊ as well as leading the resistance እንግዲህ በሳላሊ ውስጥ ነበረች እሷ ፒስ ኤንድ ኦርደር በጣም እንትን ያደረገች ነበረው ማለት ነው። ሰላም ያሰፈነች ነበረችው በሳላሊ ውስጥ ነው እና ሬዚስታንሱም እንደዛው ሁሉ በሬዚስታንሱ መቀላቀል ትችላለች ማለት ነው። ሊድ ያደረገች ነበር በዛን ሰዓት። እነዚህ ሁለት ሴቶች ምን ሊመጡ ይችላሉ ያዟቸው ከበደች ስዩም በሳላሊ የአበራ ካሳ ሚስት የሰላም አስከባሪ ሆና እንደዛውም ደግሞ በሬዚስታንሱ ተቀላቅላለች ማለት ነው፣ ወይም ሊደር ነች። ፔትሪያት ኦልሶ ኢንክሉድ ደጃችሁ እነዚህ በቃ ስሞች ናቸው፣ ብዙ ማስፈላጊ አይደሉም። ብቻ ዝም ብላችሁ ማየት ትችላላችሁ። እነዚህ ሁሉ በዛን ሰዓት የተዋጉ ሰዎች ናቸው። አይ ዶንት ቲንክ ቢሆን ኤግዛም ጀስት ዝም ብላችሁ እዩት ገረፍ ገረፍ አድርጋችሁ ማለት ነው። ሶ ሌላኛው ፓርት yet the resistance was handicapped by the Ethiopian collaborators called the ባንዳ ናቸው በዛን ሰዓት በጣም ያስቸግሩ ነበር። moreover there was no one እነዚህ there was no one national organization to coordinate the activities of many patriotic groups dispersed in many parts of the country with no unified common structure በዛን ሰዓት አንድ የሆነ እንትን የላቸውም። ደግሞ ባንዳዎች አሉ ከጣሊያን ጋር ኢትዮጵያውያን ሆኖ ግን ከጣሊያን ጋር የተገናኙ ማለት ባንዳዎች እና ደግሞ ሌሎቹ ደግሞ there was no one national organization እና አንድ የሆነ ወጥ የሆነ ኔሽናል ኦርጋናይዜሽን አልነበራቸውም። የሆነ ድርጅት አልነበራቸውም እነሱን ኮኦርዲኔት አድርገው የሚይዝ አንድ ላይ አድርገው የሚይዝ ማለት ነው። እና ሪሌሽን ቢትዊን ጉሪላ ግሩፕስ ዌር ካራክተራይዝድ ባይ ፓሮሺያሊዝም ኤንድ ጀለሲ እና በጣም ችግር ነበር በዛን ሰዓት። ቀደም እንዳልኳችሁ እንግዲህ ኢትዮጵያውያን ስንሆን በቃ ችግር አለብን እና እዛ ሆኖ ጀለሲ ነበረ ወይም ይቀኑ ነበር እርስ በርስ የተለያዩ በቃ እንትናቸው ጣሊያንን ከኢትዮጵያ ለማስወጣት ነው። ግን ግሩፖችን እያዩ እነዚህ ለመዋጋት የወጡትን አንድ ላይ ሆኖ ኮኦርዲኔት ሆኖ ከመዋጋት ይልቅ እርስ በርስ የተለያዩ ይቀኑ ነበር። ላይክ
የሌላውን ፓወር እያዩ የቀኑ ሰላም አልነበረም። ስለዚ ኮኦርዲኔት መሆን አልቻለም። ሳም ጎሪላ ግሩፕስ ስፔንድ ሞር ታይም ፋይቲንግ ዋን አናዘር ዳን አታኪንግ ደ ዲክሌርድ ኤኒሚ። አሁን እዚህ ጋር ዲክሌር የተደረገ ወይም የተነገረው አዋጅ የወጣበት ኤኒሚ እያለ እርስ በርሳቸው ይጣሉ ነበረ በዛን ሰዓት። ዲስ ኢዝ ዘ ፕሮብለም ዳት ሌድ እንግዲህ እንደዚህ ዩኒፋይድ እንዳይሆን ያደረጋቸው ማለት ነው። Things began to change when the Petrites suddenly received external support from Britain. እንግዲህ አሁን ጋር ዜጋ ነው። በቃ አልገረማችሁም? አሁን እንዴት እንደዚህ ሆኖ ወጣች ጣሊያን ከኢትዮጵያ እንዴት ወጣች የሚለው ነገር ስታስቡ በቃ አሁን ኢትዮጵያ ድንን ወይም ሄራውን ሰልፍ ብቻ አይደለም ላይክ አንዳንድ ነገሮች ነበሩ። ብሪቴን ከብሪቴን ድጋፍ አገኘን። ኤክስተርናል ሳፖርት ፍሮም ብሪቴን ዌን ኢርሊ ኤንተርድ ወርልድ ዋር ሰከንድ ኦን ጁን 10 1940 ኦን ዘ ሳይድ ኦፍ ጀርመኒ አጌንስት ፍራንስ። እንደምታውቁት አላድ ፓወር እና እነዚህ አክሲስ ፓወር የሚባሉ ነበሩ በዛን ሰዓት። ጣሊያን ከብሪቲሽ ሳይድ ወጥታ ከጠላቶች ጋር ሆነች ማለት ነው በዛን ሰዓት ከዛኞቹ ግሩፕ ጋር አጌንስት ፍራንስ። ፈረንሳይና ብሪቴን አንድ ላይ ነበሩ በዛን ሰዓት። ወደ ጀርመኒ ሄደች ጣሊያን ማለት ነው። እንግዲህ እንደምታውቁት በጣም ጣሊያን የዛን ሰዓት ወዲህ ወዲያ ትል ነበር እና ለራሷ ጥቅም ስትል ይሄንን አይታ ብሪቴን በቃ እንደዛ ሆናለች። እንትን በዛን ሰዓት እንዳልኳቸው ኢስት አፍሪካ ውስጥ ሴንትራል ሆና የመረጠችው አዲስ አበባ ነበረች። ላይክ የጣሊያን ግዛት ነበረ በዛን ሰዓት። የኬንያ፣ የሱዳን በየቦታው ጣሊያን ነበረች እና ደግሞ አዲስ አበባን ካፒታል አድርጋት ነበረ ብዬ ነግራችሁ ነበረ። እና በዛን ሰዓት ጣሊያን አዲስ አበባን ይዛለች። አዲስ አበባን ይዛለች ማለት ኦልሞስት ኢስት አፍሪካ በጣሊያን ስር ነች ማለት ነው። ይሄንን ደግሞ ለመውሰድ ምን ማድረግ ነበረባት? ኢትዮጵያን መደገፍ ነበረባት ብሪቴን። ኢታሊያን ክድ ጎ አውት። ስለዚህ እነዚህ ጣሊያኖች ከኢትዮጵያ መውጣት ይችሉ ነበረ ማለት ነው። ብሪቴን ከኢትዮጵያ ጋር እንትን ብሎ ማለት ነው። ለንደን ሬኮግናይዝድ ኢምፔሪየር ኃይለ ሥላሴ as a full ally on July 12 1940 በጁላይ 12 1940 ላይ ኢምፔሪየር ኃይለ ሥላሴን ፉል አላይ አድርጋ ሬኮግናይዝ አደረገች ወይንም እንደዛ ሾመችው ማለት ነው። ጓደኛው ወይንም አባሉ አድርጋ ሾመችው ወይን ኃይለ ሥላሴ እንደምታውቁት በዛን ሰዓት ብሪቴን ነበረ ላይክ የሆነ ቤት ምናምን ገዝቶ በቃ ችግር ላይ ነበረ በዛን ሰዓት። ከኢትዮጵያ ወጥቶ ላይክ ኖሩ ከብዶት ነበረ። ግን በዛን ሰዓት ለንደን እንደዛ ብለው ወደ ኢትዮጵያ ላከችው። ከዛ ላይክ የሆነ ድንበር አካባቢ ሆኖ ነበረ ውጊያውን የጀመሩት ማለት ነው። እዛ ከሄዱ በኋላ ብሪቲሽ ብሮት ኢምፔሪየር ቱ ሱዳን፣ ወደ ሱዳን ነበር የሄዱት። ሰርቭ አስ ራላይንግ ፖይንት ፎር ዘ ሬዚስተንስ። እና ሱዳን ወደ ኢትዮጵያ ስለምትቀርብ እዛ ሆኖ እሱ ሱዳን ሆኖ ሳይታወቅ ከእነሱ ጋር ሊዋጋ ነበረ። ግን ኦልሞስት እንትን ዜና ምናምን ስለነበረ በዛን ሰዓት ታውቋል ማለት ነው። ደን ላውንች ትሪ ፕሮንጅድ አታክ ኦን ኢታሊ። በጣሊያን ላይ ሶስት ከባባድ የሆነ ጦርነት ላከች ማለት ነው ብሪቴን እና ኢትዮጵያ አንድ ላይ ሆነው። በኖርዘርን ጀነራል ዊሊያም ፕላት ሌድ ደ ፎርስስ አታክ ኢታሊያንስ ኢን ኤርትራ። ኤርትራ ውስጥ ጣሊያን ነበረች ብያቸው ነበረ። እነሱን አታክ ለማድረግ ዊሊያም ፕላትን ላከች። ኮሎኔል ሳንፎርድ ሜጀር ዊንጋት እንግዲህ አካምፓኒድ ዘ ኢምፔረር ፍሮም ዘ ሱዳን ቱ ጎጃም አት ዘ ሄድ ኦፍ ብሪቲሽ ኤንድ ኢትዮጵያን ትሩፕስ ኮልድ ጊዲዮን ፎርስ የተባሉት እነዚህ እነማን ናቸው ተብላችሁ ብትጠየቁ የብሪቲሽ እና የኢትዮጵያን ፎርስ አንድ ላይ ሆነው የተዋጉበት። ደግሞ አካምፓኒ ማለት ሸኛው ማለት ነው። ማን የሸኘው? ሳንፎርድ ሜጀር ዊንጋት ኢምፔሪየር ከሱዳን ወደ ጎጃም ነበር። አሁን ዳይሬክትሊ ከኖርዝ ጦርነት በኋላ ወደ ጎጃም ሄደ ማለት ነው ቦታ ስላገኙ። ይሄ ጊዲዮን ፎርስ ይባላል። ጀነራል ኩኒያም ሌድ አታክ ፍሮም ኬንያ ኤንድ ኢንተርድ አዲስ አበባ ኦን ማርች 6 1936። ኢምፔሪየር ኃይለ ሥላሴ ሪተርንድ ቱ አዲስ አበባ ኦን ሜይ 5 1941። ይህንን ነገር ያዙ። ዲስ ኢዝ አጠቃላይ የቻፕተር 6 ቶፒክ ይሄን ይመስላል ማለት ነው። እዚች ጋር ቀኗን ያዟት። በኬንያ በኩል አድርጎ የመጣ ጀነራል ኩኒናም እና አዲስ አበባ ውስጥ የገባ ደግሞ ማርች 6 1936 ላይ ነው ማለት ነው። እንደገና ኃይለ ሥላሴ የተመለሰበት በሜይ 5 1941 ነው። ዲስ ኢዝ ኦል አባውት ቻፕተር 6
ሀሳብ አስተያየት ካላችሁ ኮመንት ላይ መጻፍ እንዳትረሱ። ሶ ቪዲዮ ከተመቻችሁ ላይክ አድርጉ። and then if you want I can do another chapters like ብቻ ጠይቁኝ። ኮመንት ላይ መጻፍ እንዳትረሱ። ሶ ቴንክስ ፎር ዶስ ኦል ጃኒ ጨርሰናል ቻፕተር 6ን። ጥያቄዎችን ከፈለጋችሁ በሚቀጥለው ፓርት ሰመራይዝ አድርጌ ጥያቄ አዘጋጅቼላችሁ አመጣላችኋለሁ። ሶ ፒስ ቴንክ ዩ